ሰላም እንደምን አላችሁ። ሰሞኑን በሱዳን ሰራዊት ቃል አቀባይ የተሰጠውን መግለጫ ተከትሎ የተለያዩ ሚዲያዎች ሰፊ ሽፋን የሰጡትን ጉዳይ አስመልክቶ አጭር ማብራሪያ ለመስጠት ነው። በዚህ አጋጣሚ በድንበር አካባቢ በተከሰተው ግጭት ለተጎዱ ወገኖቻችንና ለተጎዱ የሱዳን ዜጎች የተሰማንን ሐዘን በኢትዮጵያ መከላከያ ሰራዊት ስም ለመግለጽ እንወዳለን። እንደሚታወቀው ከሱዳን ሕዝብና መንግስት ጋር መልካም የሚባል ዘመናትን ያስቆጠረ ታሪካዊ የሕዝብ ለሕዝብ ግንኙነት አለ። የሁለቱ ሀገራት ሰራዊትም ይህንኑ የሕዝብ ለሕዝብ ግንኙነት ታሳቢ ያደረገ በጋራ አብሮ የመስራት የመከባበርና የመተባበር ግንኙነት ነበረን። ከቅርብ ጊዜ ወዲህ በተለይም ቅጥረኛው ከሃዲውና አሸባሪው ህወሓት ሀገርን የማፍረስ ዘመቻውን ሀገሩን ከመጠበቅ ውጪ ሌላ ዓላማ ያልነበረውን በመከላከያ ሰራዊታችን የሰሜን እዝ ላይ ታሪክ ይቅር የማይለው ዘግናኝ ጭፍጨፋና ጥቃትን ሲፈጽም የሱዳን ወታደራዊ ኃይልም የተናበበ በሚመስል መልኩ የውስጥ ችግር ሲገጥመን የቆየ ግንኙነትን በማይመጥንና በተመሳሳይ ክህደት የኢትዮጵያን ግዛት በወረራ መያዛቸው ይታወቃል። ሰራዊታችን ህዝባዊ በመሆኑ በህዝብ የተመረጠ መንግስቱን ትዕዛዝና በሰላም ይፈታ አቅጣጫን ተቀብሎ ውሳኔውን አክብሮ ይገኛል። ይሁን እንጂ የሱዳን ወታደራዊ ኃይል የሀገሩን ፖለቲካዊ ቀውስና ህዝባዊ ጫና ለማርገብ ወቅት እየጠበቀ ተደጋጋሚ ትንኮሳና ወቀሳ እያካሄደ ሰራዊታችን ምንም አይነት ግብረ መልስ ሳይሰጥ ቆይቷል። በቅርብ የተከሰተው ጉዳይም የሱዳን ወታደራዊ ኃይል ከአሸባሪውና ሰራዊታችን በተለያየ ጊዜ ከከዱ አመራርና አባላት ጋር ተቀናጅቶ የኢትዮጵያን ድንበር አልፎ እና ሰርጎ በመግባት በአካባቢው ሚሊሻና ነዋሪ ላይ ጥቃት ፈጽሟል። ጥቃቱም ከሁለቱም ወገኖች ጉዳት ደርሷል። ይህንን ሀቅ ገልብጦ ሰራዊታችን ባልነበረበት ቀድሞ ከሳሽ ሆኖ ቀርቧል። በመግለጫቸውም ሰራዊታችን የሱዳን ወታደሮችን እና ሲቪል እንደገደለ ምርኮኞችንም መቀጣጫ አድርጎ ክብር ያልጠበቀ አያያዝ መያዙንና ለዚህም አጸፋዊ መልስ እንደሚሰጥ ዛቻ የተሞላበት መግለጫ አውጥቷል። የኢትዮጵያ መከላከያ ሰራዊት ሲታዘዝ ግዳጅ የሚፈጽም እና ከቦታው ያልነበረ ሲሆን ምርኮኛ አልያዘም እንጂ ቢይዝ አያያዙ ከጥንት ከኮንጎና ኮሪያ ዘማቾች ጀምሮ የሕግ ብቻ ሳይሆን ከኢትዮጵያዊነት የሞራል ልዕልና የሚነሳ ስርዓት ሲቀያየር የማይቀያየር የምርኮኛ አያያዝ የሚያውቅ ፕሮፌሽናል ሰራዊት ነው። የአካባቢው ሚሊሻም ሆነ ነዋሪ የዚሁ ጨዋነት እሴት ባለቤት ነው። የኢትዮጵያ መከላከያ ሰራዊት ለዓለም ሰላም ማስከበር ከሚያስመርጡት ጥቂት ነጥቦች መካከል ህዝባዊነቱ፣ ዲስፕሊን አክባሪነቱና የግዳጅ አፈጻጸም ብቃቱ ተጠቃሾች ናቸው። የቅርብ ጊዜ ትዝታችን በሆነው የአብዬ ግዛት ስምሪት ሁለቱ ሱዳኖች በብቸኝነት የመረጡት ዲስፕሊን የተላበሰ ሰራዊት ስለሆነም ነበር። ግዳጁንም በብቃት የተወጣ በህግ አክባሪነቱ የሚታወቅ ምስጉን ሰራዊት ነው። ምናልባት የሱዳን ወታደራዊ ኃይልን ያሳሳቷቸው ያስጠጓቸውና የተጠጓቸው ሰይጣናዊ አሸባሪ ቡድን ከሆኑ ከዚህ በኋላም ተመሳሳይ ስህተት እንዳያሳስቷቸው እንመክራለን። መንግስታችን እርምጃ እንድንወስድ ካዘዘ ግን በቂ ምክንያት ስላለን በመግለጫቸው እንዳሉት እንደ ሽፍታ ተደብቀን ሳይሆን
እንደ መደበኛና ዘመናዊ ጦር በግልጽ በታወጀና በታወቀ መልኩ በኃይል ከተያዘ ግዛታችን አስወጥተን የኢትዮጵያን ዳር ድንበርና ሉዓላዊነት ለማስከበር የሚያስችል ሁለንተናዊ ቁመና እንዳለን ለመግለጽ እንወዳለን። ዛሬም የሰላም አማራጮች አለመሟጠጣቸውን መንግስታችን በማመኑ ውሳኔውን አክብረንና የቆየ የህዝቦችን ግንኙነት አክብረን እንንቀሳቀሳለን። በመሆኑም ለዘላቂ ሰላም ሲባል የኢፌዴሪ መከላከያ ሰራዊት በቅርቡ የተከሰተውን ጉዳይ ለማጣራትና ለመመርመር የሚፈልግ ካለ ለመተባበር እንዲሁም ከሁለቱ ሀገራት የመከላከያ ሰራዊት የተውጣጣ የጋራ ኮሚቴ እንዲያዩ ከተፈለገም በእኛ በኩል ዝግጁ መሆናችንን ለመግለጽ እንወዳለን። አመሰግናለሁ። የእግዚአብሔር